እግዚአብሔር በማንነቱ የሚለወጥ የሚቀየር አምላክ አይደለም። የተለወጠው ህዝቡ እንጂ የተለወጠው የኪዳኑ መንገድ እንጂ እግዚአብሔር አይደለም። በህይወታችን ላይ እግዚአብሔር አንደኛ ህይወታችንን የገዛው በምን እንደሆነ እንመልከት። የኛ የህይወት ዋጋ የያዝነው ነገር ሳይሆን እቺ ላንብብላችሁ። ዮሐንስ ራእይ ምዕራፍ 5 ቁጥር 9 በጣም ደስ የሚል በጣም ደስ ይላል። ስሙ። መጽሐፉ ልትወስድ ማህተቦችንም ልትፈታ ይገባሃል፣ ምክንያቱም ምን ብለሃል ይላል? ታርደሃልና። ዋው! ሞተሃልና አይደለም የሚለው ምን ይላል? ታርደሃል። ዝም ብላችሁ ኢማጂን አድርጉ። መስቀል ላይ ኢየሱስ እግዚአብሔርን በትክክል ያስተካከለውና በትክክል የገለጠው ሙሴ አይደለም፣ አብርሃም አይደለም፣ ያዕቆብ አይደለም፣ ንጉስ ዳዊት አይደለም፣ ነቢያቶች አይደሉም። እግዚአብሔርን በትክክል ያብራራውና የገለጠው ማን ነው ስትሉ እግዚአብሔርን ያየ አንድስ እንኳን የለም። በሱ እቅፍ የነበረው ኢየሱስ መጣና ምን አደረገው ይላል? ተረከው። ተረከው ማለት አብራራው። በጣም የሚገርመኝ የኔ ለሊቀ ካህኑ ኃጢአትን መናዘዜ ብቻ አይደለም፣ ሊቀ ካህኑ ራሱ ንስሐ መግባት አለበት። እሱ ንስሐ ካልገባ እዛ የሚጠብቀው ሌላ ኃይል አለ። ለዚህ ነው ሊቀ ካህኑ ራሱ ሲገባ ምን ብሎ ነው የሚገባው? እግሩ ላይ የሆነ ቅጭል ቅጭል የሚል ነገር አለ። ቅጭል ቅጭል እያለ ነው። ምናልባት ቅጭል ቅጭል የሚለው ነገር የሚንቀሳቀሰው ነገር ከጠፋ የሆነ መልአክ በጥፊ ብሎት ገሎታል። ለምን? እግዚአብሔር ትክክለኛ ደም ካላየ ምን አያደርግም? አይቀበልም። ያ ምንም ያላደረገው በግ የኔን ኃጢአት ይወስድና ከንጉሱ ጋር ከእግዚአብሔር ጋር ምን ያደርገኛል? ያስታርቅ። አክቹአሊ በብሉይ ኪዳን ዘመን ኃጢአትን እግዚአብሔር ይሸፍን ነበር እንጂ ይቅር አይልም። ከቨር ነው የሚያደርገው ለአንድ ዓመት። ልክ እንደ እንትን ማለት ነው፣ እንደ መንጃ ፍቃድ ማለት ነው። መንጃ ፍቃድ መንግስት ለ2 ዓመት ነው የሰጠ። ከ2 ዓመት በኋላ አይሰራም። 2 ዓመት ነድቻለሁ ብለህ ካላደስክ፣ መንጃ ፍቃዱ ካልታደሰ፣ ትራፊክ ከያዘ በስተት መንጃ ፍቃድ ነው ብትነዳው ተብለ አንጠልጥሎ ሊወስድ ይችላል። ዘሴምቲንግ በየዓመቱ የኃጢአት ይቅርታ ይጠይቁ ነበር። በየዓመቱ ነው ኃጢአታቸውን ይሸፍን ነበር እንጂ ኃጢአታቸውን ይቅር አይልም ነበር። የአዲሱ ኪዳን ደም ግን የንጹህ የኢየሱስ ደም ግን በመስቀል ላይ የኛን ሞት፣ የኛን መርገም፣ የኛን ኃጢአት፣ የኛን ጨለማ፣ የኛን ችግር ሁሉ ሲወስድ ንጹህ ላይ ንጹህ ደም ላይ የኛ ኃጢአት ሁሉ ራሱ መጽሐፍ ቅዱስ ሲናገር በግ እኔ እንዳቀረብኩ ሁሉ የዓለምን ኃጢአት ሁሉ የሚያስወግድ የእግዚአብሔር ምን ይላል? በግ። የዓለምን ኃጢአት ሁሉ ለአንዴና ለመጨረሻ ጊዜ እግዚአብሔር ሪዲምድ ሊያደርገን ሊዋጀን ኢየሱስ በመስቀል ላይ ለኃጢአታችን ዋጋ ከፈለና ከእግዚአብሔር ጋር ለአንዴና ለመጨረሻ ጊዜ ምን አደረገን? አስታረቀን። እስቲ ከእግዚአብሔር ጋር በሉ፣ ለአንዴና ለመጨረሻ ጊዜ ተታርቄያለሁ። ያኛው ኃጢአትን ከቨር ሲያደርግ ይሄኛው ኃጢአትን ደግሞ ክሊንስ ያደርጋል። ያኛው ኃጢአትን ሲሸፍን ይሄኛው ኃጢአትን ለዘላለም ደምስሷል። ገብታችሁ ወደ ኋላ እንትን ላይ ዕብራውያን ምዕራፍ 9 ላይ ብታነቡ ኃጢአታቸው ይቅር የተባለላቸው እንዴት ደስ ያሰኛሉ ይላል። እሱ ኃጢአታችሁን ደግሜ ምን አላደርግም ይላል፣ አላስብም። የብሉይ ኪዳኑ ኃጢአት ሲታሰብ የአዲስ ኪዳኑ ኃጢአት አይታሰብም። አሜን። ለዚህ ነው የክርስቶስ ኢየሱስ ደም ከኃጢአት ሁሉ ምን ያደርጋል? ያነጻል። ስለዚህ ስለኔ ጨለማ ገብቶብኛል፣ መርገም ገብቶብኛል፣ ሞት ገብቶብኛል። እኔና እግዚአብሔር የለያየ ነገር ስለነበረ የሚከፈለው ዋጋ በመስቀል ላይ ተከፈለና ኢየሱስ ልክ እንደ ቅድም እንዳልኳችሁ 20 ሺህ ብር ከፍዬ የኔን ነገር ምን አደርጋለሁ? ወስዳለሁ። ሪደምሽን ማለት መልሶ ቀድሞ የነበረኝን ህይወት ምን ማድረግ ነው? ማግኘት ማለት ነው። ፕሬዝ ጋድ ከኔ ጋር ሃሌሉያ። መዋጀት ማለት ቀድሞ የነበረንን ህይወት መልሶ ምን ማድረግ ነው? ማግኘት። ሰማችሁኝ? መዋጀት ማለት ቀድሞ የነበረን ህይወት ተመልሶ ማግኘት። በፊት ኃጢአተኛ ነበርን፣ አሁን ጻድቅ ነን። በፊት በመርገም ነበርን፣ አሁን በበረከት ነን። በፊት ሰይጣን ይሰራብን ነበረ፣ አሁን ግን መንፈስ ቅዱስ ነው የሚሰራብን። በፊት በጨለማ ነበርን፣ አሁን በብርሃን ነን። አሁን ያለንበት ህይወት በመዋጀት ለዘላለም አግኝተናል። ለዚህ ነው ሐዋርያው ጳውሎስ እኮ ለገላትያ ሰዎች ሲጽፍላቸው በነፃነት እንድንኖር ክርስቶስ ምን አደረገናል? ነፃ። በጣም ነፃ ወጣን ብቻ አይደለም፣ እዛው ጋር ምን ይላል መሰላችሁ? ዳግመኛ አለ በምን አትያዙ ይላል። ለምን በባርነት ምን ትያዘው? በባርነት ማለት ዳግመኛ በሽታ ያዘ፣ ዳግመኛ ድህነት ያዘ። አሜን አትሉ? እኔ በጌታ በኢየሱስ ስም ማንኛውም የበሽታ ጉልበት በመገረፉ ቁስል በኢየሱስ ስም የቀለጠ ይሁን።
አንተ የተከፈለልን ዋጋ ካላወቅ በተከፈለው ዋጋ መኖር አንችልም። ዛሬ ምናምን ሲባል አሜን አትበሉ። ለምሳሌ ዛሬ የአንድ ሰው መርገም ይሰበራል። እንዴት ብሎ አንድ ሰው መርገም ይሰበራል? ዳግመኛ ከዳንክ በኋላ በበረከት እንጂ ያላችሁት በመርገም አይደለም። መርገም በእኔና በእናንተ ላይ አይሰራም። እስቲ መርገም በሉ። በእኔ ላይ አይሰራም። ዋጀኝ ማለት መርገም እንዳይሰራብኝ ገዛኝ ማለት ነው። ዋጀኝ ማለት በሽታ እንዳይሰራብኝ ለዘላለም ጤነኛ አደረገኝ ማለት ነው። ኢየሱስ ጌታ ነው። ዛሬ ለሱ እውነት ነው የምንወስደው። ስለዚህ የመጀመሪያው መዋጀትን ራዕይ ምዕራፍ 5 ቁጥር 9 በደሙ ምን ያደረጋቸው? ሚዋጃቸው አይደለም ዋጃቸው። እግዚአብሔር በደሙ ምን አድርጎናል? ገዝቶናል። ይሄ አስተሳሰብ የተገዛንበት የዋጋ ልክ አስተሳሰብ ምን እንደሆነ ካላወቅን የደሙ ዋጋ ይሰራልን። ስለዚህ የመጀመሪያው ነገር ደሙ ስትወስዱ ተዋጅቻለሁ። መርገም በእኔ ላይ አይሰራም። አሜን። መርገም በእኔ ላይ አይሰራም። ማጣት በእኔ ላይ አይሰራም። የጨለማ ጉልበት በእኔ ላይ አይሰራም። በእኔ ላይ የሚሰራው የእግዚአብሔር ሞገስ ነው። የእግዚአብሔር ክብር ነው። የእግዚአብሔር ጤንነት ነው። የእግዚአብሔር አሸናፊነት ነው። ከክብር ወደ ክብር እሄዳለሁ። እኔ ነፃነት የሰጠኝ የኢየሱስ ደም ነው። እኔ አንዳንዴ ደግሞ በጣም ማላቃቸው ነገሮች አሉ። አንዳንድ ጊዜ የሆነ ነገር ሳይሆንልን የሆነ ነገር ሳይሳካ ሰቀር እንደዚህ እንባል። አንዳንዴ እኮ በቤተሰብ ታውቃለህ አይደል? አንዳንዴ የቤተሰብ ፋሚሊ ከርስ ይባላል ይሏል። ምንም አታውቀው አንዳንዴ አይገባም። ፋሚሊ ከርስ አንተ ከወጣ በኋላ ያኛው ላይ ያገኛችሁ። አሁን እንግዲያውስ ምንድነው እሱ ይላል መጽሐፍ ቅዱስ። የአብርሃም ዘር ከሆናችሁ አይደለ? አሁን እኛ በፊት ዘር አልነበርም። አሁን ቀጥሎ የማዘር አደረገን የአብርሃም ዘር ከሆናችሁ እንግዲያውስ ምንድናችሁ ይላል? ወራሾች ናችሁ። አብርሃም ያወረሰን በረከት ነው። አብርሃም ያወረሰን ሞገስ ነው። አብርሃም ያወረሰን ከክብር ወደ ክብር መሄድ ነው። እንደውም አብርሃም አንዱ ካወረሰን ነገር ስምህን ምን አደርገዋለሁ ይላል? አገነዋለሁ። ለበረከት ስማችንን እግዚአብሔር ያገነዋል። ዳግመኛ የተዋጀንበትን ህይወት ይዘን የምንኖርበትን እይታ አግኝተን መመላለስ አለብን እንጂ በባርነት ምን አትበሉ አለ? አትያዙ። ከዳንክ በኋላ ሌላ ወጥመድ፣ ከዳንክ በኋላ ሌላ ችግር፣ ከዳንክ በኋላ ሌላ መከራ፣ ከዳንክ በኋላ ሌላ የተደበቀ ዳቢሎስ፣ የተሰወረ ዳቢሎስ፣ ሌላ ስውር የሆነ የጠላት እጅ አይሰራብም። ከዳን በኋላ የሚሰራው መንፈስ ቅዱስ ነው። ከዳን በኋላ የሚሰራው የእግዚአብሔር ክብር ነው። ዛሬ እንኳን አምናለሁ አልወደውም ካላችሁ ስፍራ እግዚአብሔር ወደምንወደው ስፍራ ያሻግረናል። በእኛና በምንፈልገው ነገር መካከል ያለው በረከት ሳይሆን እይታ ነው። እይታ ነው። ከዚህ ችግር ወጣለሁ። በቃ አይ ቢሊቭ አሁን ከማልፈልገው በሽታ ወደ ጤንነት እገባለሁ። ከማልፈልገው ጭንቀትና መከራ አሁን ወደ ሆነ ነገር እገባለሁ ስትሉ ያመናችሁት ነገር እውነትም ተከፍሎላል ብሎ ይሄ ደምና ይሄ ስጋ ለበረከታችን ማህተም ምን ያደርጋል? ይመታል። የመጀመሪያው በጣም ደስ የሚለው እግዚአብሔር በህይወታችን የዋጋችንን ልክ ያስቀመጠው ምኑ ላይ ነው ስትሉ ደሙ ላይ ነው። ይሄ ደም የሰጠን ነገር በጣም ባጭሩ ጥቂት ሰዓት ነው ማወራችሁ። በዚህ ደም ሌላ ምን አገኘ ስትሉ ያገኘነው ትልቅ አንድ በረከት ምንድነው ስትሉ አንዱ በረከት ምንድነው ስትሉ መንገድ ቀይረናል። መንገድ ተቀይሯል። እንደ ድሮ አይደለም። አሁን መንገድ ቀይረናል። በደሙ መንገድ ቀይረናል። መንገድ መቀየርህን ካልገባ የገባህበት መንገድ ያደናብራል። እንደ ቀየርክ ሲገባ ግን የገባህበት መንገድ ደግሞ ያለማል። መንገድ ነው የቀየረው። በክርስትና አንዱ የቀየርነው ነገር መንገድ ቀይረ ሌላ መንገድ ነው። ሰይጣን የማያገኘው መንገድ፣ ጨለማ የማያገኘው መንገድ፣ ክፉ ሰዎች ሌላ መንገድ። ኢየሱስ ጌታ ነው። መንገድ እንዴት ወሰይ መሰላችሁ? መንገድ እኔ ስወድ የመንገድ ጉዳይ እስከ ሰዓት ከተሳታል በደንብ ነው የምትሳተው ማለት ፕሬዝ ጋድ። ስትስት ከደስታ ጋር አትገናኝም። ስትስት ከሚጠብቅ ጋር ነገር አታገኝ። እግዚአብሔር ከሚሰጠን ነገር በክርስትና አንዱ ምንድነው? መንገድ ነው። መንገዱን ስትስት እባቧል። ድጋሚ መንገዱን ስትስት ምን አለ? አሁን ያለ እስራኤላኖች ስሙኝ በጌታ ይኸው እስራኤላኖች ከግብጽ ምድር ወጡና ቀን በደመና ሌሊት ቤት ሳታሙት። አሁን የሚጠብቃቸው ማን ነው? ከፊት ለፊት ካፒቴኑ ማን አለ? ሙሴ አለ። ከፊት ለፊቱ ደመናና የእሳት አምድ አለ። ስለዚህ ፕሮቴክት የተደረጉት ጊንጡ እባቡ ምድረ በዳ ላይ አለ በደመናውና በእሳቱ። በዛ መንገድ ተከትሎ ነው የሚሄዱት። ኮምፓሱን የሚያውቀው ማን ነው? እሱ መንፈስ ቅዱስ ነው። ደመናው ነው የሚመራቸው። ደመናው ሲቆም ይቆማሉ፣ ደመናው ሲሄዱ ይሄዳሉ። ማርና ወተት ያለበትን ቦታ የሚያውቀው ሙሴ አያውቀውም። የሚያውቀው ማን ነው? እሱ መንፈስ ቅዱስ ነው። ለዚህ ነው ይመራቸው ዘንድ ቸር መንፈስን ሰጣቸው። አሁን ካፒቴኑ እሱ ነው። ስለዚህ ይቆም። አንዳንዶቹ አይታገሱ።
አንዳንድ እስራኤላኖች ሙሴም አርጅቷል የሳተ መሰለኝ አዘገየም ብለው ከደመናው ሲወጡ የሚገርማችሁ ነገር ደመናውና የሳት አምዱ በእነሱ መካከል የነበረው መጽሐፍ ቅዱስ ነው የሚናገረው ጊንጥና እባብ አለ። ጊንጡና እባቡ እንዳይነድፋቸው የመንፈስ ቅዱስ ኃይል ፕሮቴክት ያደርጋቸዋል። ትዝ ይላችኋል ምድረ በዳ ላይ በረሃ የምታውቁ ምድረ በዳ ላይ ጫማቸው አላለቀም፣ ልብሳቸው አላረጀም። ምድረ በዳ ላይ አንደኛ የሚያልቅ ነገር በፍጥነት የገዛው ጅንስ በአንድ ወር ውስጥ ብትንትን ብሎ የሚያልቀው ልብስ ነው። ሀሩሩ ይበላዋል ማለት ነው። ጫማ ያልቃል። ግን ምድረ በዳ ላይ ልብሳቸው ሳያልቅ ጫማቸው ሳያረጅ እንዲጓዙ ያደረጋቸው ተከተላችሁኝ መንፈስ ቅዱስ። ልክ መንፈስ ቅዱስን ትተው በሚሄዱበት ጊዜ ብዙዎች በእባብ ተነድፎ ምን አደረጉ ይላል? ሞቱ። አያችሁ፣ ከመንገድ መሳት ውጪ ሰዎች በሚሆኑበት ጊዜ እባቡ ያገኛቸዋል። እኔና እናንተ ግን እባቡ ሳይሆን መልአኩ ያገኘናል። ክፉ ሳይሆን የእግዚአብሔር እጅ ያገለግለናል። መንገድ ቀላል እንዲያመሳው በክርስቶስ ኢየሱስ ደም አንዱ ያገኘነው ነገር መንገድ ነው። ስለዚህ መንገድ ስስት ማለት ነው ገንዘብ ትከፍላለህ፣ ሰላም ይወሰዳል፣ ደስታ ይወሰዳል። ዲያብሎስ ውልቅልቅ ነው የሚያደርገው። ከእግዚአብሔር መንገድ ውጪ ከሰጠን መንገድ ውጪ በምንሆንበት ጊዜ ከመንገዱ ባህሪ ውጪ ስትገባ ኮረኮንች መንገድ ይሆናል። በፊት ስሙዝ። አሁን ለምሳሌ በጣም ደስ ይለኛል። በቃ እቺን ተናግሬ ልጨርስ። በጣም መንገድ ቆንጆ ስለምትል አሁን ለምሳሌ ስንቶቻችሁ አዳማ በኤክስፕሬስ ዌይ ሄዳችሁ? በኤክስፕሬስ ዌይ ስትሄድ መዝሙሩን እየሰማ ክብር ለአንተ እግዚአብሔር እያልክ በቃ ታላቅ ነው እያልክ ነው የምትሄደው። በድሮ ደግሞ ሂድ በዛኛው ቢሾፍቱ በደብረ ዘይት በአየር ኃይሉ ጋር ሂድ። ይኸው አልበሽ ተቀብተህ ደስ ብሎ የምትሄዱ ሰውዬ ላበላቡ አንተ ወደዚህ ትገባለህ፣ አንተ ወደዚህ ጉድጓድ ውስጥ ትገባለህ ምናምን ትሄዳለህ። አህያ ያጋጥመሃል፣ የሆነ የሰከረ ሰው ያጋጥመሃል። ተምታቶብህ የ45 ደቂቃ መንገድ። ስለዚህ በዛ ስትሄድ አንዴ አህያ፣ አንዴ የሰከረ ሰው፣ አንዴ ጉድጓድ፣ አንዴ ተራራ፣ አንዴ ዳገት፣ አንዴ ወዝ እያጋጠመ በ3 ሰዓት በዛኛው መንገድ ስትሄድ ዘሴም ወይ በኤክስፕሬስ ዌይስ በምትሄድበት ጊዜ 45 ሚኒት ሽቶ ሳይጠፋ አይስክሬም እየላስ ሰውየው ከ3 ሰዓት በኋላ ነርቨስ ሆኖ ሆኖ ይመጣል ማለት ነው። ዋት ዘ ዲፈረንስ። መንገድ በጌታ በኢየሱስ ስም የእግዚአብሔር መንገድ ይብራላችሁ። አሜን። ለዚህ እኮ ነው ኢየሱስ ክርስቶስ ምን አለ? እኔ ሕይወትም ምንድነኝ አለ? መንገድ። መንገድ ስንስት እሳት አለ። አንዱ ስንዋጅ እግዚአብሔር የሰጠን መንገድ ነው። የምን አይነት መንገድ? የሰላም መንገድ፣ የደስታ መንገድ፣ የበረከት መንገድ፣ ነግዶ የማትረፍ መንገድ ነው የሰጠን። በደሙ ሲዋጀን መንገድ ሰጠን። ዕብራውያን ምዕራፍ 10 ቁጥር 19 መንገድ ነው የቀየረን። ሃሌሉያ ሃሌሉያ። ዕብራውያን ምዕራፍ 10 ቁጥር 19 በጣም ወሳኝ። እንግዲህ ወንድሞች ሆይ በኢየሱስ ደም ወደ ቅድስተ ቅዱሳን ለመግባት ድፍረት አግኝተናል። ይኸውም በመጋረጃው ማለትም በስጋው በኩል በከፈተልን አዲስና ሕያው መንገድ ነው። አያችሁ፣ እንግዲህ ከላይ ጀምርል በክርስቶስ ምንድን ይላል? ደም። እንግዲህ ወንድሞች እህቶች ሆይ በኢየሱስ ክርስቶስ ደም ወደ ቅድስተ ቅዱሳን ለመግባት ድፍረት አግኝተናል። ድፍረት አለን አለ። ይኸውም በመጋረጃው ማለትም በስጋው በኩል በከፈተልን አዲስና ሕያው መንገድ ነው። እግዚአብሔር የሰጠን ምንድን ነው? አዲስና ምንድን አለ? ሕያው መንገድ። ከኔ ጋር ናችሁ? እዩኛ። አንድ ጊዜ ድሮ የምሄደው የድሮ መንገዴ እኔ አረባም እኔ እኮ ሰው አይደለሁም። አንዳንድ ጊዜ የመበለጥ መንፈስ አለ። አሁን ሰይጣን በውስጥ ከሚያስቀምጠው ነገር አንዱ የትንሽነት መንፈስ። እንዴት ከባድ የሰይጣን የትንሽነት መንፈስ ባይዘው ትንሽ ነኝ አስብሎ የሚያሳምን መንፈስ የሰው አይምሮ አይደለም፣ ያጋንንት መንፈስ ነው። ሰይጣንና በሰዎች እንደተበለጥክ፣ በቢዝነስ እንደተበለጥክ፣ በሆኑ ሰዎች እንደተቀደምክ የሚያሳስብ መንፈስ የአጋንንት መንፈስ ነው። የአጋንንት መንፈስ ነው። ሁሌ የዝቅተኝነት የበታችነት ያይሆንልኝም መንፈስ ቀድሞ ያለ እግዚአብሔር ይኖሩ የነበሩ የሰዎች አመለካከት። ስለዚህ ትንሽነት ማለት ጎልያድን አንችልም፣ ማን ይጥልልናል? የትንሽነት መንፈስ። ትልቁን የጣለው ትንሹ ነው። ትንሹ ልጅ የጣለው በትንሽነት አይደለም፣ በትልቁ እግዚአብሔር። አሜን። ትልቁ እግዚአብሔር ከዳዊት ጋር ሲኖር
ግዙፍ የሚመስለው በዓለም ላይ ያለው ጎልያድ የወደቀው በትልቁ እግዚአብሔር ትልቅ ተብሎ የተሳለው ጎልያድ ወደቀ። ዛሬም ዛሬ እንደዚህ እኔ በኢየሱስ ስም እናንተ አይምሮንና እናንተ አይን ላይ የተሳለ ማንኛውም ትልቅ የተባለ ነገር ዛሬ የከሰመ ይሁን። እግዚአብሔር ብቻ ታላቅ ነው። እግዚአብሔር ብቻ ኃያል ነው። ስለዚህ የትንሽ አልችልም፣ አረባም፣ ምስኪን ነኝ፣ ኢትዮጵያዊ ስለሆንኩ ነው፣ ነግዶ ማትረፍ አይቻልም፣ ህይወት ከባድ ነው፣ አሁንማ መብላት አይቻልም፣ ጤፉ ጨመረ፣ ስኳሩ ቀነሰ፣ ዘይቱ ረከሰ አትበል። ይሄኛው መንገድ የተሸናፊ ሰዎች ቋንቋ ነው። እግዚአብሔር ሌላ መንገድ ሰጠ። ሌላ እንደዚህ የምንሄደውን ሰዎች መንገድ በደሙ ሌላ መንገድ። ይሄኛው መንገድ አቅራቢ መንገድ ነው። አሜን። ይሄኛው መንገድ የሚሰጥ መንገድ ነው። እንደዚህ አለ። አዲሱ በደሙ የተሰጠን መንገድ አለ። ይሄ ኤክስፕሬስ ወይ ቅድም እንዳልኩ ቀላሉ መንገድ የሰላም መንገድ ነው፣ የደስታ መንገድ ነው፣ የፍሬያማነት መንገድ ነው፣ የክብር መንገድ ነው። እግዚአብሔር ሌላ የህይወት መንገድ ሰጥቶናል። የመንገዱ ባህሪ ይንከባከበናል። በደሙ ዋጀንና አለ አዲስና ምንድን ይላል? ሕያው የሆነ መንገድ። አዲስ መንገድ። አትያዝም፣ ታመልጣለህ። አትቆምም፣ ትበራለህ። ትነግዳለህ፣ ለዘላለም ታፈራላችሁ፣ ትሄዳላችሁ፣ በኢየሱስም ትደርሳላችሁ። ከዚህ አዲሱ መንገድ ይሄ መንገድ ነው። ከአዲሱ መንገድ አንዱ ባህሪ ልንገራችሁ። ከአዲሱ ባህሪ አንደኛው በረከት አንዱ አዲሱ መንገድ የሰጠን የአዲሱ ባህሪ መንገድ ምንድነው ስትሉ መነጽርን አድርገ ቤልትን አስረ ከረባትን አስረ የምትጓዝበት መንገድ ደስታ ይባላል። ደስታ ዓለም ውስጥ ፈልገ የምታገኘው ሳይሆን መንፈስ ቅዱስ የሰጣችሁ ነው። ለዚህ ነው መጽሐፍ ቅዱስ ሲናገር የራሱ የእግዚአብሔር ደስታ ምናችን ነው ይላል? ኃይላችን። አሁን ብዙ ጊዜ በቀደመው መንገድ ነው፣ ድሮም እንደዚህ ነው የሚኖረው፣ ደብሮኛል። ይኸው የደብሮኛል መንፈስ ሰይጣንን ሚስኮል አድርገን የምጠራው ደብሮኛል። የማያቸው ሰዎች ያስጠላሉ፣ መስሪያ ቤቱ ያስጠላሉ አትበል። ኖ አንዱ መንገዱ የደስታ መንገድ ነው። ለዚህ ነው የእግዚአብሔር መንግስት 3 አባ 14-17 ስልክ ቁጥር እንዳይመስልህ 14-17 ለኔ የስብከቴ ቃል አይደል፣ የኔ የህይወቴ መንገድ ናት። 14-17 ምንድን ሮሜ የእግዚአብሔር መንግስት ጽድቅ፣ ሰላም በመንፈስ ቅዱስ የሆነ ምንድነው አለ? ደስታ። ስለዚህ ደብሮኛል፣ ይሄ ነገር አይሳካ፣ ልጆች እንዴት ሊሆኑ ነው፣ ስራዬ እንዴት አትበሉ። የእግዚአብሔር ደስታ ምን ይሆናችኋል? ኃይል ይሆናችኋል። ኢየሱስ ጌታ ነው። የእግዚአብሔር ደስታ ነገራችሁን ይቀይራል። ምልክታችሁ በህይወታችሁ ላይ ሳቅ ይሆንላችኋል። መንገድ ቀይረናል። ዋጋችን አንዱ ደሙ ነው። ደሙ የሰጠን ነገር ምንድነው ስትሉ መዋጀት። ደሙ የሰጠን ምንድነው ስትሉ መንገድ። ሌላ ደም የሰጠን ነገር ምንድነው ስትሉ ቅድም ምን አልኳችሁ? ደስታ አይደለ? ሌላ ደሙ የሰጠን ነገር ሌላ ምንድነው ስትሉ የመጨረሻችን ተናግሬ ጨረስኩ። እቺ በጣም ወሳኝ ናት። በክርስቶስ ኢየሱስ ደም ካገኘነው ነገር አንዱ ምንድነው ስትሉ የህይወት ጥበቃ፣ ሴኩሪቲ መሆን፣ ሴኩሪቲ ጥበቃ፣ ፕሮቴክሽን። ይሄ ቀላል እንዳይመስላችሁ። ፕሮቴክሽን፣ ይሄ ቀላል እንዳይመስላችሁ። ፕሮቴክሽን፣ ሴኩሪቲ። እግዚአብሔር ሴኩር በደሙ አድርጎናል።